ከዚህም በኋላ በሚደረግበት የህግ እርምጃ ወይ ከዚህም በኋላ በሚደረግበት የህግ ጥያቄ ማንንም ሰው ቢሆን ኢትዮጵያ ውስጥም ከኢትዮጵያ ውጭም ከህግ መዳን ሰው ማንንም ሰው እንደማይችል ከህግ መመልጥ ማንንም ሰው እንደማይችል ፕሮፌት ጆይ በውሸት በሐሰት ስም ያጠፍታችሁ ነገኝ ዋቀዩ ጉዳን ሁንደ ኬሰን ይፋተው አካም ጅርቶ ወርዶፍቶኒ ቻናሊ ኬኛ ሳይቲ ካና ኦዴፋኖ አሪፈቺሳ ቀበኔ ዱፍኔራ ኢንሲ ራጂ ጆይ ጭሮኒ አኩማ ካናን ዱራ መቃንሳ ሶሻል ሚዲያ ራናና አቱሬ kalatti garagaradhaan karaa YouTube irraa fi karaa Facebook dhaan karaa miidiyaa garagaraan waa'eensaa dubbatamaa kan turee fi kana hunda keessatti immoo Raajii Joy Ciroon utuu waan tokko hin dubbatiin kan turee fi yeroo amma kanatti immoo odeeffannoo jabaa tokko qabannee kan nuti dhufne Raajii Joy Ciroon himata guddaa YouTuberoota akkasumas manneen amantii baay'ee irratti kan banee fi namoota garagaraa irratti himata guddaa kan banee jirudha. Walumaa galatti dhaggeeffattoota keenya Raajii Joy Ciroon maal jedhe himata akkamii bane kanatti fuunee kan dhaggeeffannu ta'a. Namoonni haaraan chaanalii keenyaaf haarawaa taatan chaanalii keenya kana subscribe godhaatii hordofaa isiniin jenna. Amma dhumaatti dhaggeeffadhaa. Viidiyoo kana like gochuudhaan eegalaa. Gooftaan isin haa eebbisu. Turtii gaarii isiniin jenna. ሰላም ሰላም ቅዱሳን ኢትዮጵያና ከኢትዮጵያ ውጭ ያላችሁ መላ ዓለም ያላችሁ የአባቴ ብሩካን ፕሮፌት ጆይ ጭሮ ነኝ ከልጄ ቲቪ ቻናል ወርልድ ዋይድ ዛሬ አንድ መግለጫ ይዤ ወደ ሚዲያ እስኪ መጥቻለሁ። የልጄ ቲቪ ቻናል ኢትዮጵያና ከኢትዮጵያ ውጭም የምትከታተሉ አባቴ ብሩካን የልጄ ቲቪ ወዳጆችና የሚደገፉ ሁሉ ጊዜ በቤተክርስቲያኑ ጎን የምትቆሙ የልጄ ቤተክርስቲያን አባልና የልጄ ቤተክርስቲያን ደግሞ ተመልካችና የልጄ ቲቪ ደግሞ በተለያየ አገር ሆናችሁ አገልግሎት የምታዩ እንደው ደግሞ የምትደግፉ እንደው ደግሞ የምትወዱኝ ሰዎች ሁሉና በተለያየ በሰሞኑና በዚህ ሰሞኑ ላይ ነበር የወሬ ውዥንብር ምክንያት ተደርጎ ዛሬ መግለጫ ለመስጠት ብዬ ነው ወደ ሚዲያ ስክሪን መጣሁት። ከዚህ በፊት የልጄ ቲቪ ቻናል ላይ ብዙ ወሬ ምላስና የብዙዎች ስድብ ቤተክርስቲያኒቱ ተቀብሏለች። እኔም ደግሞ እነሱ በተለያየ ነገር በተለያየ ሶሻል ሚዲያ በተለያየ በፔጆች በፌስቡኮች በዩቲዩቦች ወሬ ሲነፈስብኝ እኔ ደግሞ ነገሮቹ እንደ እግዚአብሔር ሰው ቆም ብለ ማየትና ነገሮቹ ደግሞ እነሱ ቢዝነስ እንደሚሰሩ እኔ ደግሞ ጉዳዩ ላይ መሳተፍ ስላልፈለኩት መግለጫም በቴሌቪዥንም በተለያየ ሚዲያ መግለጫ አልሰጥም። በዚህ በቅርብ ጊዜና በሁለትና በሶስት ወር መካከል ላይ በኔ ላይና በቤተክርስቲያን ላይ ነው ደግሞ በራእይ ላይና እግዚአብሔር በሰጠ ደግሞ አላማ ላይ ነው ደግሞ በእግዚአብሔር በሰጠ ደግሞ ህልሙ ላይ ብዙ ጊዜ ዘማቻ የሐሰት መረጃ በተለያየ ነገር ሲሰራጩ እናንተ ማይታችኋል፣ እኔም አይቻለሁ። እኔ ደግሞ ይሄ ነገር ላይ መግለጫ መስጠት ያልፈለኩት ብዙ ጊዜ ያሳለፍኩት ደግሞ ለኔ ስለማይመጠን በሚዲያ ላይ ቀርቤ ደግሞ መግለጫ መስጠት ለኔ ስለማይጠቅም እንደው ደግሞ ለአገልግሎትም ለቤተክርስቲያንም መንፈስም ስለማይወድ እንደዚህ ነገር መግለጫ መስጠት ብዙ ጊዜ አልፈለኩም። አሁን ደግሞ ከነገር ሁሉ የበለጠ ቤተክርስቲያን ላይም በኔ ላይም እንደው ደግሞ በአገልግሎት ላይም አታክ ለማድረግ እንደው ደግሞ በተለያየ ሶሻል ሚዲያ ላይ በተለያየ ዩቲዩቦች ላይ በተለያየ ፌስቡኮች ላይ እየቀረሙ ደግሞ ቤተክርስቲያን አታክ ለማድረግና አገልግሎት አታክ ማድረግና እንደው ራእይ አታክ ማድረግ ብለው በጣም በተለያየ ነገር በግሩፕነት ተደራጅቶ ዘማቻ እንደከፈቱም አይቻለሁ። ይሄ ዘማቻ ደግሞ የተከፈቱበት ደግሞ አንድ አካል ወይኔ ጥቃቅን አካሎቹ ገንዘብ ከፍሎ ፕሮፌት ጆይ ስሚ ከጠፋችሁ ይሄ ብር እንከፍላለን ብሎ በጣም በብር ተከፍሎ እንደዚህ ፌስቡኮችና ዩቲዩበሮች ስም የሚያጠፋ ዛቻ ሲዛቱብኝ እኔም ብዙ ጊዜ አይቻለሁ። በተለያየ ነገር ደግሞ ጉባኤ ላይ በቤተክርስቲያን መቶ ፕሮግራም የሚካፈሉ ሰዎች ላይ ነው ደግሞ በተለያየ መላ ዓለም ሆኖ አገልግሎት የሚከተሉ ሰዎች ላይ ውዥንብር ነገር ሲያፈጥሩም አይቻለሁ። ዛሬ ደግሞ የሚናገረው መግለጫ በአገር ውስጥም ያላችሁ አገር ውጭም ያላችሁ ይሄ ሚዲያ ላይ የሚተከታተሉ ሰዎች ሁሉ ብዙ ጊዜ ነገር ሰምቼ ጸጥ ብያለሁ። ባለፈውም ደግሞ አንድ ማስጠንቀቂያ አውጥቼ ነበር። ምንም በዛ ማስጠንቀቂያ አታክ ለማድረግና አገልግሎት አታክ ማድረግና እንደው ራእይ አታክ ማድረግ ብለው በጣም በተለያየ ነገር በግሩፕነት ተደራጅቶ ዘማቻ እንደከፈቱም አይቻለሁ። ይሄ ዘማቻ ደግሞ የተከፈቱበት ደግሞ አንድ አካል ወይኔ ጥቃቅን አካሎቹ ገንዘብ ከፍሎ ፕሮፌት ጆይ ስሚ ከጠፋችሁ ይሄ ብር እንከፍላለን ብሎ በጣም በብር ተከፍሎ እንደዚህ ፌስቡኮችና ዩቲዩበሮች ስም የሚያጠፋ ዛቻ ሲዛቱብኝ እኔም ብዙ ጊዜ አይቻለሁ። በተለያየ ነገር ደግሞ ጉባኤ ላይ በቤተክርስቲያን መቶ ፕሮግራም የሚካፈሉ ሰዎች ላይ ነው ደግሞ በተለያየ መላ ዓለም ሆኖ አገልግሎት የሚከተሉ ሰዎች ላይ ውዥንብር ነገር ሲያፈጥሩም አይቻለሁ። ዛሬ ደግሞ የሚናገረው መግለጫ በአገር ውስጥም ያላችሁ አገር ውጭም ያላችሁ ይሄ ሚዲያ ላይ የሚተከታተሉ ሰዎች ሁሉ ብዙ ጊዜ ነገር ሰምቼ ጸጥ ብያለሁ። ባለፈውም ደግሞ አንድ ማስጠንቀቂያ አውጥቼ ነበር። ምንም በዛ ማስጠንቀቂያ
ሩም አይቻለሁ። ዛሬ ደግሞ የሚናገረው መግለጫ በአገር ውስጥ ያላችሁ አገር ውጭም ያላችሁ ይሄ ሚዲያ ላይ የምትከታተሉ ሰዎች ሁሉ ብዙ ጊዜ ነገር ሰምቼ ጸጥ ብያለሁ። ባለፈውም ደግሞ አንድ ማስጠንቀቂያ አውጥተህ ነበር። እናንተ መናገር ፈልጋል። ይሄ ዩቲዩበሮች ደግሞ ወንጌል እየሰሩ ሳይሆን ወንጌል እየሰሩ ነው። ወንጌል አይደለም፣ ወንጌል እንዲሰበክ እየሰሩ ሳይሆን ወደ ጌታ መንግስት የሚመጡ ትውልዶች ሁሉ የነሱ ጥላቻ፣ የነሱ ምላስ፣ የነሱ ወሬ ሰምቶ ወደ ጌታ መንግስት እንዳይመጡ መዳን የሚገባ ሰዎች ወደ ጌታ መንግስት መጥቶ መዳን የሚገባ ሰዎች እንዳይድኑ እንቅፋት እየሆኑ እንደሆነ ዛሬ ለቅዱሳን መናገር ፈልጋለሁ። ሌላ ደግሞ በተለያየ መላ ዓለም ሆናችሁ ፕሮፌት ጆጭሮ ኤልጂ ቲቪ ቻናል የምትከታተሉ ሰዎች ሁሉ እነሱ በሚናፈሱበት ዜና እነሱ በሚናፈሱበት ወሬ ፕሮፌት ጆጭሮ አይበርድም አይሞቅም። እነሱ የሚናገርበት ነገር እኔ ማስቆምም እንድቆምም የሚያደርግ ምንም አካል አይኖርም። አገልግሎት ኢትዮጵያ ውስጥም ከኢትዮጵያ ውጭም ሲንቀሳቀስ እኔ የትም ቦታ እንዳይንቀሳቀስ ኋላ እየሄዱ እኔ የትም ቦታ እጄ እንዳላገለግል የትም ቦታ እጄ ፕሮግራም እንዳይዘጋጅ ሐሰት መረጃ በፌስቡክ ላይ እንዶ ደግሞ ሰላም ሰልፍ ውጡበት እንደዚህ አድርጉበት ብሎ ሲንጫጩ እያንዳንዱ ሰምቼዋለሁ። እኔ ደግሞ ከዚህም በኋላ ኢትዮጵያም ይሁን ከኢትዮጵያ ውጭም የትም አገር ሄዳለሁ የሚያከለክ አንድም አካል አይኖርም። አገሬ ውስጥ እስካለ ድረስ የአንድ አገር ዜጋ እስከሆንኩ ድረስ የኢየሱስ ክርስቶስ ተከታይ እስከሆንኩ ድረስ የትም አገር ሄጄ ፕሮግራም ለማዘጋጀትም ለማገልገልም የሚያከለክል አካልም ህግም አይኖርም። እኔ አንድ ጊዜ ከዚህም በፊት አገልግሎት ወደ ውጭ አገር ሄጄ ነበርና ወደ ውጭ አገር በሄድኩበት ጊዜ ላይ ኬንያ ላይ ወጥቼ ነበር። የዛ አገር ህዝብ ወጥቶ ደግሞ ኤርፖርት ላይ መጥቶ አቀባበል አደረጎኝ ነበር። አቀባበል ካደረጉ በኋላ ያ አገልግሎቱ አቀባበል ያደረጉበት ፎቶ በፌስቡክ እና በዩቲዩብ ተለቆ ነበርና ለምን ሄደ፣ ለምን አገልግሎት ወጣ፣ ለምን እንደዚህ ሆነ ብለው ያንዳንዱ ዩቲዩበሮችና ያንዳንዱ ፌስቡኮች ሶሻል ሚዲያው አገልግሎች በነስም ላይ በጣም ከባድ ዛቻ እያደረጉ ነበር። ዝም ማለት በዛን ጊዜም ደግሞ ስለማይጠቅምም እንደው ለኔ ደግሞ ስለማይመጠን ብዬ ነው ዝም ያርጉት። ከዚህም በኋላ በተለያየ ቦታ ሆናችሁ እናንተ ዩቲዩባችሁ የተቀማችሁ በፌስቡካቸው $10 እና $20 ብላችሁ የአገልጋይ ስም በፌስቡክ እና በዩቲዩብ ያወጣችሁ የምታጠፉ ሰዎች የምታጠፉ ዩቲዩበሮች እያንዳንዳችሁ በህግ መንግስት በሚፈቀድበት መጠን በህግ መንግስት እንደሚጠይቃችሁ ዛሬ ለእናንተ መናገር ፈልጋለሁ። ሁሉ ጊዜ በአንድ ስም ብቻ አገልጋይ ስም መጥፋት ዛቻ የምታደርጉ ሰዎች ከዛሬ ቀን ጀምራችሁ ከዚህም በኋላ በሚደረግበት የህግ እርምጃ ወይ ከዚህም በኋላ በሚደረግበት የህግ ጥያቄ ማንንም ሰው ቢሆን ኢትዮጵያ ውስጥም ከኢትዮጵያ ውጭም ከህግ መዳን ሰው ማንንም ሰው እንደማይችል ከህግ መመልጥ ማንንም ሰው እንደማይችል ፕሮፌት ጆይ በውሸት በሐሰት ስም ያጠፍታችሁ እናንተ በዩቲዩብ በነስም ያጠፋችሁ ዩቲዩብ ለእናንተ ይከፍላል። በነስም ያጠፋችሁ $10 $20 ከዩቲዩብ እየለቀማችሁ ነው የምትኖሩ። ስለዚህ ከዚህም በኋላ በህግ እንደሚጠየቃቸው በህግ ደግሞ እንደማትመልጣቸው አውቃለሁ። ተለያየ ቦታ ሆናችሁ ደግሞ ኤልጂ ቲቪ ቻናል ከታተሩ ሰዎች ይሄ ነገር አይታችሁ ይሄ ሚዲያ ላይ በፌስቡክ ላይ በዩቲዩብ ላይ ውዥንብሮቹ የሐሰት ውዥንብር እንደሆነ የቅናት ውዥንብር እንደሆነ የውሸት ውዥንብር እንደሆነ ከዛሬ ቀን ጀምራችሁ ማስተዋል እንኖራችሁ ለእናንተ መናገር ፈልጋል። ሌላ ደግሞ አገልጋይ ሆነው ጥቃቅንና አነስተኛ የሆኑ አገልጋዮች ኢትዮጵያ ውስጥ ያሉ በተለያየ ካፌ ላይ ቁጭ ብለው የአገልጋይ ስም የሚደሉቱ አገልጋይ በስማቸው አገልጋይ ናቸው ምድር ቆሞ ያገለግላሉ። ይሄ አገልጋዮች ደግሞ የብዙ ነቢያቶች እግዚአብሔር የቀባቸው ብዙ አገልጋዮች ስማቸው የሚያጠፉ ከድሮ ጀምሮ የአገልጋይ ስም የሚያጠፉ ጥቃቅንና አነስተኛ የሆኑ አገልጋዮች ካፌ ላይ ተሰባስበው በተለያየ አብያተ ቤተክርስቲያን ውስጥ ተሸሽጎ የአብያተ ቤተክርስቲያን አባል ነኝ የሚል በአብያተ ቤተክርስቲያን ስም ቤተክርስቲያን ውስጥ የተሸሸጉ አጭበርባሮችና ሌቦችና ወንበዶች የአገልጋይ ስም የሚያጠፉ እያንዳንዱ ቡና እየጠጡ ካፌ በርገር እየበሉ አገልግሎት የጠፋባቸው ድሮ ነብይ የነበሩ ነቢያት ደግሞ የነብይ አገልግሎት ከሱ ደግሞ የጨለመባቸው ወደ ሱስ ወደ ማይሆንበት ህይወት የገቡባቸው በተለያየ ህይወታቸው ደግሞ የተበላሸው አገልጋይ የነበረው ሰባኪ የነበረው ነብይ የነበሩ ዛሬ ደግሞ የነብይ አገልግሎትም የተውባቸው ጨለማ በእነሱ ላይ የወደቀባቸው የራሳቸው አገልግሎት ስለጣሉ የሱ አገልግሎት ለመጣል የሚሮጡ ጥቃቅንና አነስተኛ የሆኑ አገልጋይ የሆኑ በኔላ ግሩፕ ሰርቶ እየሰሩ ይሄ ሚዲያ ላይ በፌስቡክ ላይ በዩቲዩብ ላይ ውዥንብሮቹ የሐሰት ውዥንብር እንደሆነ የቅናት ውዥንብር እንደሆነ የውሸት ውዥንብር እንደሆነ ከዛሬ ቀን ጀምራችሁ ማስተዋል እንኖራችሁ ለእናንተ መናገር ፈልጋል። ሌላ ደግሞ አገልጋይ ሆነው ጥቃቅንና አነስተኛ የሆኑ አገልጋዮች ኢትዮጵያ ውስጥ ያሉ በተለያየ ካፌ ላይ ቁጭ ብለው የአገልጋይ ስም የሚደሉቱ አገልጋይ በስማቸው አገልጋይ ናቸው ምድር ቆሞ ያገለግላሉ። ይሄ አገልጋዮች ደግሞ የብዙ ነቢያቶች እግዚአብሔር የቀባቸው ብዙ አገልጋዮች ስማቸው የሚያጠፉ ከድሮ ጀምሮ የአገልጋይ ስም የሚያጠፉ ጥቃቅንና አነስተኛ የሆኑ አገልጋዮች ካፌ ላይ ተሰባስበው በተለያየ አብያተ ቤተክርስቲያን ውስጥ ተሸሽጎ የአብያተ ቤተክርስቲያን አባል ነኝ የሚል በአብያተ ቤተክርስቲያን ስም ቤተክርስቲያን ውስጥ የተሸሸጉ አጭበርባሮችና ሌቦችና ወንበዶች የአገልጋይ ስም የሚያጠፉ እያንዳንዱ ቡና እየጠጡ ካፌ በርገር እየበሉ አገልግሎት የጠፋባቸው ድሮ ነብይ የነበሩ ነቢያት ደግሞ የነብይ አገልግሎት ከሱ ደግሞ የጨለመባቸው ወደ ሱስ ወደ ማይሆንበት ህይወት የገቡባቸው በተለያየ ህይወታቸው ደግሞ የተበላሸው አገልጋይ የነበረው ሰባኪ የነበረው ነብይ የነበሩ ዛሬ ደግሞ የነብይ አገልግሎትም የተውባ
የተውባቸው ጨለማ በእነሱ ላይ የወደቀባቸው የራሳቸው አገልግሎት ስለጣሉ የሱ አገልግሎት ለመጣል የሚሮጡ ጥቃቅንና አነሳኛ ሆኖ አገልጋይ የሆኑ በሌላ ግሩፕ ሰርቶ እየሰሩ እንደሆነም ደረሰበት። የጨለመባቸው ወደ ሱስ ወደ ማይሆንበት ህይወት የገቡባቸው በተለያየ ህይወታቸው ደግሞ የተበላሸው አገልጋይ የነበሩ ሰባኪ የነበሩ ነብይ የነበሩ ዛሬ ደግሞ የነብይ አገልግሎትም የተውባቸው ጨለማ በእነሱ ላይ የወደቀባቸው የራሳቸው አገልግሎት ስለጣሉ የሱ አገልግሎት ለመጣል የሚሮጡ ጥቃቅንና አነሳኛ ሆኖ አገልጋይ የሆኑ በሌላ ግሩፕ ሰርቶ እየሰሩ እንደሆነም ደረሰበታለሁ። ይሄ የሚሮጡ ጥቃቅንና አነሳኛ ሆኖ አገልጋይ የሆኑ በሌላ ግሩፕ ሰርቶ እየሰሩ እንደሆነም ያደርጋችሁ ነገር ሁሉ በፌስቡክ ላይ በዩቲዩብ ላይ መቃወማ ፎቶ ላይ ኤክስ ያርጋችሁ የምትለቁ ሰዎች ሁሉ እናንተ ስለጨዋችሁ እኔ አልቆምም፣ እናንተ ስለደከማችሁ ደግሞ እኔ አልደክምም፣ እናንተ ደግሞ ስለተቀመጣችሁ እኔ አልቀመጥም። እኔ እግዚአብሔር የቀባኝ በድህነት ላይ በበቀል ቅባት ቀብቶኛል። እኔ ባለበት አገር ላይ እኔ በሚያገለግልበት ቸርች ላይ ድህነት አይሰራም፣ ድህነትም አይሰለጥንም። እግዚአብሔር በድህነት ላይ በበቀል ቅባት እንደቀባኝ አምነዋለሁ። አገልግሎቴ ወዶም አምኖ መጥቶ የተካፈሉ ሰዎች ሲባረኩ በሚዲያ ሲመሰክሩ አይቷቸዋል። ሚራክል ማኒ ሲሆንላቸው ታምራት ሲሆንላቸው ቤት ሲገዙ ህይወታቸው የተቀየረ አዲስ ሰዎች በየጊዜ ወደ እግዚአብሔር መንግስት እንደጨመረ እንደሆነ ማንም ሰው አይታችኋል። ይሄ ሚዲያ ግልጽ እንደሆነ ወዳጆችም ጠላቶችም እያያችሁ እንደሆነ ያውቃለሁ። ስለ ጨዋችሁ በተለያየ ነገር ደግሞ ስለተናገራችሁ ፕሮፌት ጆጭሮ የሚቆምበት መስላችሁ ሆነ እኔ አልቆምም። በሚያደርገው ነገር ደግሞ በሚሄድበት ደግሞ አገርም ሄዳዋለሁ። አብያተ ቤተክርስቲያን ውስጥ ደግሞ የተሸሸጋችሁ አብያተ ቤተክርስቲያን ደግሞ የማላቃቸው ሌባ የሆናችሁ ከአብያተ ቤተክርስቲያንም ያልሆናችሁ ለራሳችሁም ያልሆናችሁ ዝም ብሎ አደባባይ ላይ እየሄዳችሁ ህይወታችሁ እያበላሻችሁ ያላችሁ አገልጋዮች ከዚህ ነገር እንድትመለሱ ራሳችሁ እንድትቆጥቡ በጌታ ፍቅር አሳስባለሁ። የኛ ጠላት ስጋና ደም አይደለም። የኛ ጠላት መንፈሳዊ ዓለም ላይ የሚዋጋ የዘንዶ ጋራ ፋይት ማድረግ ነው እንጂ ከወንድሞቼ አገልጋዮች ጋራ ፋይት የሚያደርግበት ሰው አይደለም። ተለያየ ቦታ ደግሞ የቀየማችሁ ያዝናችሁ ሰዎች ደግሞ ዛሬ ደግሞ ለናንተ መልእክት የሚናገረው ይሄ ነገር ሰምታችሁ ደግሞ ማስተዋል እግዚአብሔር ለናንተ እንስጣችሁ ዛሬ መናገር ፈልጋለሁ። ሌላ ደግሞ መናገር የሚፈልገው ቤተክርስቲያን ውስጥ ደግሞ ሰው መጥቶ እንዳይካፈል በተለያየ ነገር ደግሞ ዛቻ እና የማይሆንበት ወሬ ስም መጥፋ ወሬ በፌስቡክ ላይ ስም የምታጠፉ የዩቲዩብ ላይ ስም የምታጠፉ ሰዎች ሁሉ ኤልጄ ቤተክርስቲያን እግዚአብሔር የባረካት ብዙ ሰዎች የተባረኩ የተለወጡበት ቤተክርስቲያን ውስጥ የሚሰማ ምስክርነት በሚገርምና በሚደንቅ የእግዚአብሔር እጅ የተገለጠበት ተባረኩ የሚል ተፈወስኩ የሚል ነፃ ወጣ የሚል ከበሽታ ድኛለሁ ከተለያየ መርገም ነፃ ወጥቻለሁ ብሎ የሚናገር ሰዎች ቁጥራቸው በላይ የሆነ የኛ ቤተክርስቲያን ውስጥ እግዚአብሔር ታምራት እየሰራ ነው። ዛሬም ታምራት ይቀጥላል፣ ወደፊትም ታምራት ይቀጥላል። ወራኛ ያብዳል። ፕሮፌት ጆጭሮ በትልቅ ክብርና በትልቅ ግርማ ሞገስ ከክብር ወደ ክብር ከኃይል ወደ ኃይል እየተቀየርኩ አገለግላለሁ እና በተለያየ ቦታ በሚሄድበት በአገልግሎት በሚሄድበት ነው ደግሞ ቴሌቪዥን ላይ ማስታወቂያ ያዩ ወደዛ ሀገር እየመጣ ነው እንደዚህ ያርገን ብሎ ወደፊት ቀድሞ ወንጌል የሚሰብኩ ለእግዚአብሔር መንፈስ ያለባቸው ወጣት የማይሆንበት ውሸትና በማይሆንበት ውዥንብር ውስጥ እንዲገቡ የሚታደርጉ ሰዎች ከዛሬ ቀን ጀምራችሁ ፕሮፌት ጆጭሮ ማስቆም አትችሉም። እኔ እግዚአብሔር በድህነት ለቀብቷል፣ በጨለማ ለቀብቷል፣ በአስማት ለቀብቷል፣ በጦንቃይ ለቀብቷል፣ በድግንት ለቀብቷል። እንዴ ደግሞ በጨለማና በሰይጣን ላይ ስለቀባ የጨለማ ስራ አፈርሳለሁ፣ የሰይጣን ስራ አፈርሳለሁ፣ የድህነት ስራ አፈርሳለሁ። ህዝቡ እንዲባረክ፣ ህዝቡ እንዲበለጸግ፣ ነጋዴዎቹ እንዲባረኩ፣ መንግስት ሰራተኞች እንዲባረኩ፣ ደሃም እንዲባረክ፣ እግዚአብሔር በምድር ላይ የፈጠረ ሰዎች ሁሉ እንዲባረክ እግዚአብሔር በድህነት ላይ በበቀል ቅባት ይነቀብቶኛልና የሚቃጠሉ ሰዎች ተቃጠሉ፣ የምትወርቁ ሰው ውደቁ፣ አገር የምትለቁ ሰው ልቀቁ። ከዛሬ ቀን ጀምራችሁ ፕሮፌት ጆጭሮ በሚያደርገው በሚሄድበት አገልግሎት እግዚአብሔር የሰጠ የጸጋ ምሪት ከሚያደርግ ወደ ኋላ እንደማይመለስ ለእናንተ መናገር ፈልጋለሁ። እናንተ ሚዲያ ላይ ስለጨዋችሁ ፌስቡክ ላይ ስለጨዋችሁ እስከዛሬ ድረስ ማስቆም እንዳልቻላችሁ ዛሬም ወደፊትም አብያተ ቤተክርስቲያን እንደወከላችሁ የመሰላችሁ እናንተ በፌስቡክ እና በዩቲዩብ ላይ ገንዘብ ለመሰብሰብ ብላችሁ ውዥምርና ወሬ የምታወራችሁ ሰዎች ለአብያተ ቤተክርስቲያን አስባችሁ አይደለም፣ ለካንሶሊንግም አስባችሁ አይደለም፣ ለማንም ሰዎች አስባችሁ ሳይሆን ሆዳችሁ ልታሞሉ ብላችሁ የዩቲዩብ 10 ብርና 20 ዶላርና 30 ዶላር ስለሚከፈል የአገልጋይ ስም በውሸት የምታጠፉ ሰዎች ከዛሬ ቀን ጀምራችሁ የእናንተ ላይ በህግ መንግስት በሚፈቀድበት መጠን እርምጃ እንደሚወሰድ ለእናንተ ላይ መናገር ፈልጋለሁ። እርምጃ ይወሰዳል። ሳላ ኦልሬዲ ክስ ተከፍቷል። የቤተክርስቲያኑ ጠበቃ ጉዳዩ እየተከታተለ ነው ያለው። እያንዳንዱ ሰዎች ጋር መጥራ ይደርሳል። እያንዳንዱ ሰዎች ደግሞ በህግ ይጠየቃሉ። ከዛሬ ቀን ጀምራችሁ በማይሆንበት የውሸት መረጃ ስሜ ላይ ቸርቹ ላይ በአገልግሎቴ ላይ በማይሆንበት መረጃ በሚታሰሩ ሰዎች እጃችሁን
እንደሰበሰባቸው መናገር ይፈልጋል ብሎ ከመናገር ሳይሆን እያንዳንዱ ሰዎች ላይ እርምጃ እንደሚወሰድ ለእናንተ መናገር ይፈልጋል። ሌላ ደግሞ በ10 ሺህ አለ 30 ሺህ አለ 20 ሺህ አለ 40 ሺህ አለ እሱ በብር ውጭ አንንቀሳቀስም የሚል አገልግሎት እኔ በገንዘብ አይደለም የሚያገለግለው። ቸርች ውስጥ የሚያገለግል ሐሙስ ያገለግላለሁ፣ እሁድ ያገለግላለሁ፣ ቅዳሜ ያገለግላለሁ። በዚህ 3 ቀን በሚያገለግልበት አገልግሎት ነፃ ነው የሚያገለግለው። በዚህ ፕሮግራም ላይ መጥተው ሰዎች ሲሳተፉ 500 ሺህ ሚራክል ማኒ ሲገባቸው 100 ሺህ ሲገባ 300 ሺህ ሲገባ ምሪት ከሚያደርግ ወደ ኋላ እንደማይመለስ ለእናንተ መናገር ፈልጋለሁ። እናንተ ሚዲያ ላይ ስለጨዋችሁ ፌስቡክ ላይ ስለጨዋችሁ እስከዛሬ ድረስ ማስቆም እንዳልቻላችሁ ዛሬም ወደፊትም አብያተ ቤተክርስቲያን እንደወከላችሁ የመሰላችሁ እናንተ በፌስቡክ እና በዩቲዩብ ላይ ገንዘብ ለመሰብሰብ ብላችሁ ውዥምርና ወሬ የምታወራችሁ ሰዎች ለአብያተ ቤተክርስቲያን አስባችሁ አይደለም፣ ለካንሶሊንግ አስባችሁ አይደለም፣ ለማንም ሰዎች አስባችሁ ሳይሆን ሆዳችሁ ልታሞሉ ብላችሁ የዩቲዩብ 10 ብርና 20 ዶላርና 30 ዶላር ስለሚከፈል የአገልጋይ ስም በውሸት የምታጠፉ ሰዎች ከዛሬ ቀን ጀምራችሁ እናንተ ላይ በህግ መንግስት በሚፈቀድበት መጠን እርምጃ እንደሚወሰድ ለእናንተ ላይ መናገር ፈልጋለሁ። እርምጃ ይወሰዳል። ሳላ ኦሬዲ ክስ ተከፍቷል። የቤተክርስቲያኑ ጠበቃ ጉዳዩ እየተከታተለ ነው ያለው። እያንዳንዱ ሰዎች ጋር መጥራ ይደርሳል። እያንዳንዱ ሰዎች ደግሞ በህግ ይጠየቃሉ። ከዛሬ ቀን ጀምራችሁ በማይሆንበት የውሸት መረጃ ስሜ ላይ ቸርቹ ላይ በአገልግሎቴ ላይ በማይሆንበት መረጃ በሚታሰሩ ሰዎች እጃችሁ እንድሰበሰባቸው መናገር ይፈልጋል ብሎ ከመናገር ሳይሆን እያንዳንዱ ሰዎች ላይ እርምጃ እንደሚወሰድ ለእናንተ መናገር ፈልገዋል። ሌላ ደግሞ በ10 ሺህ አለ 30 ሺህ አለ 20 ሺህ አለ 40 ሺህ አለ እሱ በብር ውጭ አንንቀሳቀስም የሚል አገልግሎት እኔ በገንዘብ አይደለም የሚያገለግለው። ቸርች ውስጥ የሚያገለግል ሐሙስ ያገለግላለሁ፣ እሁድ ያገለግላለሁ፣ ቅዳሜ ያገለግላለሁ። በዚህ 3 ቀን በሚያገለግልበት አገልግሎት ነፃ ነው የሚያገለግለው። በዚህ ፕሮግራም ላይ መጥተው ሰዎች ሲሳተፉ 500 ሺህ ሚራክል ማኒ ሲገባቸው 100 ሺህ ሲገባ 300 ሺህ ሲገባ 1 ሚሊዮን ሲገባ ለእናንተ መናገር ፈልገዋል። ሌላ ደግሞ በ10 ሺህ አለ 30 ሺህ አለ 20 ሺህ አለ 40 ሺህ አለ እሱ በብር ውጭ አንንቀሳቀስም የሚል አገልግሎት እኔ በገንዘብ አይደለም የሚያገለግለው። ቸርች ውስጥ የሚያገለግል ሐሙስ ያገለግላለሁ፣ እሁድ ያገለግላለሁ፣ ቅዳሜ ያገለግላለሁ። በዚህ 3 ቀን በሚያገለግልበት አገልግሎት ነፃ ነው የሚያገለግለው። በዚህ ፕሮግራም ላይ መጥተው ሰዎች ሲሳተፉ 500 ሺህ ሚራክል ማኒ ሲገባቸው 100 ሺህ ሲገባ 300 ሺህ ሲገባ አገለገለው። በዚህ ፕሮግራም ላይ መጥተው ሰዎች ሲሳተፉ 500 ሺህ ሚራክል ማኒ ሲገባቸው 100 ሺህ ሲገባ 300 ሺህ ሲገባ 1 ሚሊዮን ነገር ነው። በሚወረወር ድንጋይ ሁሉ እኔ እንዳይመታ እግዚአብሔር ከላይ ላይ ያሻገረ ትዕግስት የሰጠብኝ ያደኩበት ቤተክርስቲያን እንደሚወክል ያደኩበት ቤተክርስቲያን እንደሚመስል አምነዋል። በሞር ከዚህ ደግሞ የበለጠ ፕሮፌቲክ ዳንስ ያደረገ እኔ ምንም ዳንስ ዚቡናይት እንደሚያደርግ ምንም ነገር ያደረኩ ነገር የለም። የእግዚአብሔር ቃል እንደሚፈቀድ ዳዊትም የእግዚአብሔርም ሲያመልክም ልብስም ጥሎ አመለከ የሚል ቃሉ ስለሚደገፍ ፕሮፌቲክ ወርሺፕ ወይ ደግሞ ፕሮፌቲክ ወርሺፕ ማለት እኛም ደግሞ ቤተክርስቲያን ውስጥ አምልኮ ነው ለእግዚአብሔር ያቀረበ ለጆጭሮ አይደለም የተመለከ ወይ ለአንድ ህንጻ አይደለም የተመለከ አንድ ወርቅ አይደለም የተመለከ አንድ ፎቅ አይደለም የተመለከ የናዝሬቱ ኢየሱስ ክርስቶስ ስሙ ነው እንድናመልክ በዛን ጊዜ የተደረገ ፕሮፌቲክ ዳንስ ናይት ክለብ የሆነ ቸርቹ ጨፈራ ሆነ ብለው በሚያስቡ ሰዎች ቤተክርስቲያን ላይ ምንም ነገር ናይት ክለብም ጨፈራ የሚባል ነገር እንደሌለ ለእናንተ መናገር ፈልጋለሁ። ሁሉ ጊዜ እግዚአብሔር የሚለው ነገር አደርገዋለሁ። ቤተክርስቲያን ውስጥ ጌታ እናመልካለን። መንፈስ ቅዱስ እንደፈቀደ መጠን ዝለሉ ካለ እንዘላለን፣ ሩጡ ካለ እንሮጣለን፣ ጩ ካለ እንጮዋለን። እግዚአብሔር በፈቀደ መጠን እንደምናገለግል ዛሬ ለእናንተ መናገር ፈልጋለሁ። ፕሮፌቲክ ወርሺፕ ማለት አለማ ዓለም ውስጥ ወይ ደግሞ ናይት ክለብ ቸርች ውስጥ ተከፍቶ አይደለም። ተለያየ ፕሮፌቲክ ወርሺፕ እኛ ቤተክርስቲያን ውስጥ ያመለከ አምልኮ ተለያየ ፌስቡኮች ላይ ተለያየ ቲክቶኮች ላይ በተለያየ ዩቲዩበሮች ላይ ተለያየ የራሳቸው ቪውና የራሳቸው ደግሞ ገንዘብ ለመሰብሰብ ብላቸው በሚጠቀሙ ሰዎች ቤተክርስቲያን እንደማይወክል ዛሬ መናገር ፈልገዋለሁ። ፕሮፌቲክ ወርሺፕ ደግሞ አያታችሁ በጣም የደነገጣችሁ ሰዎች ካለ ወርሺፕ እኛ ቤተክርስቲያን ውስጥ ያመለከ አምልኮ ተለያየ ፌስቡኮች ላይ ተለያየ ቲክቶኮች ላይ በተለያየ ዩቲዩበሮች ላይ ተለያየ የራሳቸው ቪውና ወርሺፕ ማለት አለማ ዓለም ውስጥ ወይ ደግሞ ናይት ክለብ ቸርች ውስጥ ተከፍቶ አይደለም። ተለያየ ፕሮፌቲክ ወርሺፕ እኛ ቤተክርስቲያን ውስጥ ያመለከ አምልኮ ተለያየ ፌስቡኮች ላይ ተለያየ ቲክቶኮች ላይ በተለያየ ዩቲዩበሮች ላይ ተለያየ የራሳቸው ቪውና የራሳቸው ደግሞ ገንዘብ ለመሰብሰብ ብላቸው በሚጠቀሙ ሰዎች ቤተክርስቲያን እንደማይወክል ዛሬ መናገር ፈልገዋለሁ። ፕሮፌቲክ ወርሺፕ ደግሞ አያታችሁ በጣም የደነገጣችሁ ሰዎች ካላችሁ ሁሉ ጊዜ እግዚአብሔር አዲስ ነገር ሲያደርጋችሁ የሚደነገጡ ፈሪ ሰዎች አሉ።
አሉ። ይሄ ፈሪ ሰዎች ዛሬም ይኖራሉ፣ ወደፊትም ደግሞ ይቀጥላሉ። ዛሬ ደግሞ ወደ ኤልጄ ቤተክርስቲያን ምንም ውዥንብር ሳሰማቸው ወሬ ሳሰማቸው ሰብራችሁ ደግሞ ወደ ቤተክርስቲያን የምትመጡ ሰዎች የመጣችሁ ሰዎች ሁሉ እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ፕሮፌት ጆይና ኤልጄ ቲቪና ኤልጄ ሚኒስትሪና ኤልጄ ቸርች ደግሞ በኃይልና በእግዚአብሔር ቃሉ ስልጣን እንደው ደግሞ በክብርና በሞገስ ከክብር ወደ ክብር እየተሻገርኩ አገለግላለሁ። ወሬ ማስቆም እንደማይችልኝ፣ ወንበዶች ማስቆም እንደማይችልኝ፣ እነሱ በሚናገርበት የወሬ ውዥንብሮች ማስቆም እንደማይችልኝ ዛሬ ለእናንተ አስጠንቅቄ አስረግጬ መናገር ፈልጋለሁ። ሌላ ደግሞ የሚናገረው ስለ ዘር ጉዳይ ነው። ዘር ለምን ያዘራቸዋል ብሎ የሚናገሩ ሰዎች አሉ። በመጽሐፍ ቅዱስም ያዕቆብን በዘራ ጊዜ በዛ ዓመት 100 እጥፍም አጨደ ብሎ ስለሚናገር ዘር መዘራት ማለት ሰዎች እንዲባረኩ በእግዚአብሔር መንግስት ስለ ዘር መዘራት አለባቸው። ሰዎች እኮ ጦንቃይ ጋር ሄዶ 100 ሚሊዮን 50 ሚሊዮን 20 ሚሊዮን 3 ሚሊዮን ዘር ይዘራበታል። ሰዎች ጦንቃይ ጋር ሄዶ ቀሚስ ይለብሳል። ሰዎች ጦንቃይ ጋር ሄዶ ፍየል ያርዳል፣ በግ ያርዳል፣ በሬ ያርዳል፣ የበሬ ደም ይቀባል። በእግዚአብሔር መንግስት ላይ በእግዚአብሔር ቤት ላይ ዘር ቢዘሩ 10,000 ቢዘራ 20,000 ቢዘራ 30,000 ቢዘራ 5 ሚሊዮን ቢዘራ 100 ሚሊዮን ቢዘራ እግዚአብሔር ካደረገበት ነገር ስናስብ ያንሳል። ሁሉ ጊዜ ዘር ሲዘራ የእግዚአብሔር መንግስት በቴሌቪዥን ላይ ዘር ዝሩ ብሎ ሲናገር የምትበሳጩ ሰዎች መጀመሪያው ዘር ማለት ምን ማለት እንደሆነ ማወቅ አለብን። ዘር ዘርተ እግዚአብሔር ዘር መዝራት ማለት ሰዎችም ዘር መዝራት በእግዚአብሔር መንግስት ስለ ዘር ከዘራ ያለ ማባረክ አይችልም። በእግዚአብሔር መንግስት ስለ ዘርም ከዘሩ ያለ መለወጥ አይችልም። በእግዚአብሔር መንግስት ስለ ዘርም ከዘሩ ቢዝነሳቸው፣ ህይወታቸው፣ ስራቸው፣ ትዳራቸው፣ ልጆቻቸው ያለ ማባረክ አይችልም። ዘር መዝራት ማለት የበረከት መንገድ መከተል ማለት ነው። ዛሬም ወደፊትም ዘር አምኖ የሚዘሩ ሰዎች ከዚህም በፊትም ዘርቶ እንደተባረኩ ከዚህም በፊትም ዘርቶ እንደተለወጡ ከዚህም በፊትም ዘርቶ ባለጸጋ እንደሆኑ ዛሬም ኤልጄ ቤተክርስቲያን ውስጥ ዘር መዝራት ይቀጥላል። ማንም ሰው እግዚአብሔር ውስጣቸው ላይ ባስቀመጠው እግዚአብሔር ውስጣቸው ላይ ያስቀመጠው ነገር ዘራሉ ብሎ በሚያስቡ ሰዎች በሚችሉ አቅማቸው መጠን ዘር መዝራት እንደሚችል ዛሬ መናገር ፈልጋለሁ። ኢየሱስም እንደዚህ አለ፣ ስጡ ይሰጣችኋል። ይሄ ቃል የማይቀየር ቃል ነው። ስጡ ይሰጣችኋል ማለት ቃል መጀመሪያ እኔ ሰጣችኋለሁ ከዛም በኋላ እናንተ ትሰጣላችሁ አለ። የእግዚአብሔር ቃል መጀመሪያው ስጡ ይሰጣችኋል። ምንም ነገር ሳይሰጣቸው ምንም ነገር ሳይኖራቸው ከባዶነታችሁ ተነሱና ስጡ ይሰጣችኋል አሉ ስለሚል በቃሉ መሰረት ነው። እኔ ማንም ሰዎች የሚናገረው በቃሉ መሰረት ነው። ምንም ነገር ስጡ ብላችሁ ሲናገራቸው የእግዚአብሔር ቃል አይለወጥም፣ ሁሉ ጊዜ የሚኖር ቃል ስለሆነ ዛሬም የእግዚአብሔር መንግስት ላይ ዘር መዝራት አለባችሁ። ዘር መዝራት ከቻላችሁ ባረካላችሁ። ዘር መዝራት ከቻላችሁ ትለውጣላችሁ። በቤት በኑሮ በቤተክርስቲያን ውስጥ ዘር ዘርቶ ብዙ ሰዎች ተቀይረዋል። በቲቪ ላይ የሚታያቸው ምስክርነት ይሄ የድራማ ምስክርነት ሳይሆን ትክክለኛ ምስክርነት ነው። የሆነላቸው የተፈጸመላቸው እግዚአብሔር ለነሱ የሰራባቸው ድንቅ ስራ በቴሌቪዥን ላይ ቀርቦ ነው የሚመሰክሩ እንጂ ድራማ አይደለም፣ ውሸት አይደለም፣ ሐሰት አይደለም። በሶሻል ሚዲያ ላይ በፌስቡክ ላይ በተለያየ ሚዲያዎች ላይ ሐሰት ሲያወሩ እናንተም ሐሰትም ታምናላችሁ። ተደረገልኝ ብሎ ግን የሚያወሩ ሰዎች ማመን አትችልም። ስለዚህ ማን ነው እናንተ ላይ አዚም ጥቁር ነገር የማይሆን ጨለማ እናንተ ላይ የጣለባቸው? በሚመሰክሩ ምስክርነት ሁሉ እግዚአብሔር ለነሱ ያደረገላቸው ሰዎች ብቻ ነው። ይሄ ነገር ዘራው ተባረኩት፣ 10,000 ዘራው ተባረኩት፣ 100,000 ብር ዘራው ተባረኩት፣ ይሄ 300 ብር ዘራው 100 ብር ዘራው ተባረኩ ብሎ የሚመሰክሩ ሰዎች እግዚአብሔር በእነሱ ህይወት ላይ ታምራትም የሰራላቸው ሰዎች ናቸው። ዘር በተለያየ ቦታ ላይ የሚሰራበት ማስታወቂያ እያያችሁ ሐሰት ወሬ የሚታወሩ ሰዎች ዛሬ ቀን ጀምራችሁ ከዚህ ነገር እንድትመለሱ በጌታ ፍቅር አሳስባለሁ። በቴሌቪዥን በዩቲዩብ በፌስቡክ በተለያየ ቦታ ሆናችሁ ኤልጄ ቲቪ ቻናል የምትከታተሉ ሰዎች ሁሉ የምትወዱ ሰዎች ሁሉ የአባቴ ብሩካን እኔ የሚጠላ ሰይጣን ብቻ ነው። እኔ የሚጠላ ደግሞ ሰይጣን መንፈስ ያደረባችሁ ሰዎች ብቻ ነው። የእግዚአብሔር መንፈስ ያለባችሁ ሰዎች የእግዚአብሔር አገልጋይ የሆነው የእግዚአብሔር መንግስት የሚሰሩ ሰዎች ሁሉ እንደሞዱኝ አምናለሁ። ጆይ ጭሮ የሚጠላ ሰዎች የሰይጣን መንፈስ ያለባቸው አጋንንት ኢላው ላይ ያደረባቸው የጥላቻ መንፈስ የወደቀባቸው ሰዎች ብቻ ናቸው የእግዚአብሔር መንግስት የሚያገለግሉ ስለ መጽሐፍ ቅዱስ የሚያውቁ ስለ ፍቅር የሚያውቁ ስለ ወንድም ስለ አገልጋይ የሚያውቁ ሰዎች እኔ መጥላት አይችልም። የምትወዱኝ የምታከብሩኝ በመላ ዓለም ያላችሁ ሰዎች ሁሉ ኤልጄ ቤተክርስቲያን እየመጣችሁ ፕሮግራም ላይ በተለያየ አገር እያቋርጣችሁ መጣችሁ የምትሳተፉ የምትካፉ ሰዎች ሁሉ እግዚአብሔር ይባርካችሁ። ይሄ የምታደርጋችሁ ነገር ዛሬም ወደፊትም ቀጠሉ። እግዚአብሔር ከእናንተ ጋራ ነው። እግዚአብሔር ከኛ ጋራ ነው። ለይሁዳ አንበሳ ሁሉ ይችላል። ፕሮፌት ጆይ ጭሮ ኤልጄ ቲቪ ቻናል ወርልድ ዋይድ ኢትዮጵያ ተባርካችኋል። ሻሎም